አርሰናል ለየት ያለ ክለብ ነው የምልህ አባቴ። ደጋፊውንም ጠላቱንም እኩል ነው የሚያስጨንቀው ነው የምልህ። ገባህ አይደለ? እስከ 98ኛው ዳኛ ደደብነ እናትን ምን አባኑ 2 ደቂቃ የምታጫወተው 2 ደቂቃ እንዴ? እስኪያገብ ዛሬ ቀይ ካርድ ሲያሳድደን ነበረ፣ ፔናልቲ ተከለከልን ምናምን። ግን ምድራዊ ኃይል የለም። አሁን ጠላት ይመጣና ማለት አሁን ይሄ አሳማኝ የሆነ በርሊን ስንት ለስንት አሸነፍከው አንተ። ገባህ? ከሱ ደግሞ በተጨማሪ ስንት ቻንስ ፈጠረብህ። ካይል ዋከር እኮ እየቀራደደ ነበር ፈርስታፍ ማለት። እኛ ጋር እኮ ክሊር ቻንስ ራሱ አንሰጥህም። 4 ጌም አሸነፍናል በተከታታይ 4 ክሊን ሺት ላለፉት 8 ጨዋታዎች ከፉላሙ 3-0 ውጪ ላለፉት 8 ጨዋታዎች ይሄን 3 ጨምር ደግሞ ላለፉት 11 ጨዋታዎች አርሰናል ከአንድ ጎል በላይ ማግባት አልቻለም። ሽት ነና ያለ ግን ጎል አይገባብህም። ዲፌንስ ዊንዝ ዩ ታይትልስ አስበዋል። ያውላ ጌሞች አሸንፈ እኛ 2023 2024 ያደረከንን በቀል ማለት እንደዚህ በአንድ ለባዶ አንተ አስቶን ቪላና በርሊን 10-0 እና 15-0 አሸንፋቸው። ገባሽ አይደል? 3 ነጥብ ኬዝ ነው የ3 ነጥብ ቡድን ማለት ነው። ክሊን ሺት አናዘር ክሊን ሺት ዲፌንስ ዊንዝ ዩ ታይትልስ። ይሄ ደግሞ በተጨማሪ ፔፕ እንደሚለቅ ኦፊሻሊ በሁሉም ሚዲያ መነገር ተጀመረ ማለት። አሁን ሲቲዝንስ የዚህ ውጤት አለ፣ የፔፕ መልቀስ አለ። አልቅሽ እኔ ዘንድሮ ሊጉን ልብላው እንጂ ፔፕዬ በቃ እያለቀስኩ ነው የምለይሽ። ብዙ ዓመት አሰቃይተሽኛል፣ ግን ጎትነሽ ተረዳሽኝ አይደለ? ይሄን ዋንጫ ልትነጥቀኝ ግን እንቀሳቀሳለሁ ካልክ አንተ አይን የጠፋ ሰውዬ ማለት ይሄ ዜና እንደኔ የሚያስደስተው የለም ነው። ተዘጋጅ አዳሜ፣ በቃ አሁን ቀኝ ግዛት ልገዛሽ ነው። ገባል? ዘንድሮ ባይሳካልን ራሱ ተሳካልን እንጂ ማለት ባይሳካልን ራሱ ኔክስት ሲዝን ብንል የሚያምርብን እኛንን ነው። ምን የሚያምር ማን አባቱ ሊያቆመን ነው? ኧረ ወይኔ